ሰላም ልጆች እንዴት ናችሁ? የ2016 ዓመተ ምህረት የአካባቢ ሳይንስ ሚኒስትሪ ጥያቄዎችን ሁለተኛዎቹን 10 ጥያቄዎች በዚህ ቪዲዮ እንሰራለን። አብረን እንስራ። የመጀመሪያው ጥያቄ የግለት ጉልበት በጨረራ ዘዴ ሊተላለፍ የሚችለው ከሚከተሉት መካከል በየትኞቹ ነው? ሀ በወናና በጠጣር፣ ለ በወናና በአየር፣ ሐመሩሃ በፈሳሽና በጠጣር፣ መ በፈሳሽና በአየር። አንድ ጊዜ ልድገምላችሁ። የግለት ጉልበት በጨረራ ዘዴ ሊተላለፍ የሚችለው ከሚከተሉት መካከል በየትኞቹ ውስጥ ነው? ሀ በወናና በጠጣር፣ ለ በወናና በአየር፣ ሐመሩሃ በፈሳሽና በጠጣር፣ መ በፈሳሽና በአየር። የግለት ጉልበት በጨረራ ዘዴ ማለት የፀሐይ ብርሃን ማለታችን ነው። የፀሐይ ብርሃን ሊተላለፍ የሚችለው ለ በወናና በአየር ነው ማለት ነው። ሁለተኛው ጥያቄያችን ከሚከተሉት ምድቦች ውስጥ ማግኔታዊ የሆነ ቁሶችን ብቻ የያዘው ምድብ የቱ ነው? ሀ ብረት፣ ኒኬል፣ ኮባልት፣ ለ አሉሚኒየም፣ እንጨት፣ ፕላስቲክ፣ ሐመሩሃ ወርቅ፣ ብር፣ አሉሚኒየም፣ መ ወርቅ፣ ብር፣ ነሐስ። ከሚከተሉት ምድቦች ውስጥ ማግኔታዊ የሆነ ቁስን ብቻ የያዘው ምድብ የቱ ነው? ሀ ብረት፣ ኒኬል፣ ኮባልት፣ ለ አሉሚኒየም፣ እንጨት፣ ፕላስቲክ፣ ሐመሩሃ ወርቅ፣ ብር፣ አሉሚኒየም፣ መ ወርቅ፣ ብር፣ ነሐስ። ማግኔቲክ የሆኑት ቁሶች ወይም ማግኔታዊ የሆኑ ቁሶች ሀ ብረት፣ ኒኬል እና ኮባልት ናቸው። 13ኛ ጥያቄያችን ከሚከተሉት ምድቦች ውስጥ ብረት አስተኔ ንጥረ ነገሮችን ብቻ የያዘው ምድብ የቱ ነው? ለዚህ ቪዲዮ 3ኛ ጥያቄያችን ነው። ሀ ካርቦን፣ አዮዲን፣ ድኝ፣ ለ መዳብ፣ ብረት፣ ወርቅ፣ ሐመሩሃ ካርቦን፣ ኦክሲጅን፣ ናይትሮጅን፣ መ ናይትሮጅን፣ ሲሊከን፣ አንቲሞኒ። ከሚከተሉት ምድቦች ውስጥ ብረት አስተኔ ንጥረ ነገሮችን ብቻ የያዘው ምድብ የቱ ነው? ካርቦን፣ አዮዲን፣ ድኝ፣ ለ መዳብ፣ ብረት፣ ወርቅ፣ ሐመሩሃ ካርቦን፣ ኦክሲጅን፣ ናይትሮጅን፣ መ ናይትሮጅን፣ ሲሊከን፣ አንቲሞኒ። ብረት አስተኔ ንጥረ ነገሮች ብቻ የያዘው ምድብ ለ መዳብ፣ ብረት እና ወርቅ ነው ማለት ነው። 4ኛ ጥያቄ ከሚከተሉት ንጥረ ነገሮች መካከል የኢ ብረት አስተኔ ምሳሌ የሚሆነው የትኛው ነው? ሀ ቦሮን፣ ለ ባዜቃ፣ ሐመሩሃ ጀርማኒየም፣ መ ፎስፎረስ። ከሚከተሉት ንጥረ ነገሮች መካከል የኢ ብረት አስተኔ ምሳሌ የሚሆነው የትኛው ነው? ሀ ቦሮን፣ ለ ባዜቃ፣ ሐመሩሃ ጀርማኒየም፣ መ ፎስፎረስ። ምናልባት ባዜቃ ምን ማለት እንደሆነ ካላወቃችሁ ባዜቃ ማለት ሜርኩሪ ማለት ነው። እናም ኢ ብረት አስተኔ የሆነው ፎስፎረስ ነው ማለት ነው። ሌሎቹ 3ቱ ብረት አስተኔዎች ናቸው። 5ኛ ጥያቄ ከሚከተሉት የውህድ ምድቦች ውስጥ አሲዶችን ብቻ የያዘው ምድብ የቱ ነው? ከሚከተሉት የውህድ ምድቦች ውስጥ አሲዶችን ብቻ የያዘው ምድብ የቱ ነው? ሀ ማግኒዥየም ሃይድሮክሳይድ፣ ካልሲየም ኦክሳይድ፣ ለ ሶዲየም ሃይድሮክሳይድ የወተት ኮምጣጤ፣ ሐመሩሃ የብርቱካን ጭማቂ የጠላ ኮምጣጤ፣ መ ሶዲየም ኦክሳይድ አሉሚኒየም ኦክሳይድ። የአሲዶችን ብቻ የያዘው ሐመሩሃ የብርቱካን ጭማቂ እና የጠላ ኮምጣጤ የሚለው ነው። 6ኛ ጥያቄ ላይ ደርሰናል። ከሚከተሉት ውስጥ የድብልቆችን ባህሪ በትክክል የሚገልጸው የትኛው ነው? የድብልቆችን ባህሪ በትክክል የሚገልጸው የትኛው ነው? ሀ
በጠጣር በፈሳሽ እና በጋዝ ሁነቶች ሊገኙ ይችላሉ። ለ ቋሚ ስሪት ያላቸው ንጹህ ቁስ አካላት ናቸው። ሐመሮሃ በአካላዊ ዘዴ ወደ ምንዝሮቻቸው አይቀየሩም። መ ሲመሰረቱ የጎላ የጉልበት ለውጥ ይታይባቸዋል። የድብልቆችን ባህሪ በትክክል የሚገልጸው ሀ በጠጣር በፈሳሽ እና በጋዝ ሁነቶች ሊገኙ ይችላሉ። ለ ቋሚ ስሪት ያላቸው ንጹህ ቁስ አካላት ናቸው። ሐመሮሃ በአካላዊ ዘዴ ወደ ምንዝሮቻቸው አይቀየሩም። መ ሲመሰረቱ የጎላ የጉልበት ለውጥ ይታይባቸዋል። መልሳችን የሚሆነው ሀ በጠጣር በፈሳሽ እና በጋዝ ሁነቶች ሊገኙ ይችላሉ የሚለው ነው። ሰባተኛ ጥያቄ አሲዶችና ቤዞችን በትክክል የሚያወዳድረው ከሚከተሉት ውስጥ የትኛው ነው? ሀ በሙሙት መልክ ቤዞች ኮረንቲ ያስተላልፋሉ፣ አሲዶች ግን አያስተላልፉም። ለ አሲዶች መራራ ጣዕም ሲኖራቸው ቤዞች ግን ኮምጣጣ ጣዕም አላቸው። ሐመሮሃ አሲዶችና ቤዞች ቀይ አመልካች ወረቀትን ወደ ሰማያዊ ይቀይራሉ። መ ከገቢር ብረት አስተኔዎች ጋር አሲዶች ይጸገበራሉ፣ ቤዞች ግን አይጸገበሩም። መልሳችን የሚሆነው መ ነው። ከገቢር ብረት አስተኔዎች ጋር አሲዶች ይጸገበራሉ ወይም ሪአክሽን ያካሂዳሉ፣ ቤዞች ግን ሪአክሽን አያካሂዱም። ምክንያቱም ገቢር ብረት አስተኔዎች የምንላቸው እነዚህ መግነጢሳዊ ወይም ማግኔታዊ የሆኑ ብረቶች ማለታችን ነው። ስምንተኛ ጥያቄያችን በምስራቅ አፍሪካ በ5 ዲግሪ ሰሜን እና 5 ዲግሪ ደቡብ የኬክሮስ መስመሮች መካከል የሚገኘው ሀሩራዊ የአየር ንብረት ወይም ኢኳቶሪያል ክላይሜት ዋነኛ መገለጫው ምንድን ነው? የሀሩራዊ የአየር ንብረት ዋነኛ መገለጫው ምንድን ነው? ሀ ከፊል በረሃማ የአየር ንብረት የሚገኝበት ክልል ነው። ለ ዓመቱን ሙሉ ከፍተኛ የዝናብ መጠን የሚያገኝ ክልል ነው። ሐመሮሃ የክረምት ዝናብ ብቻ የሚያገኝ ክልል ነው። መ ዓመቱን ሙሉ ድርቅ የሆነበት ክልል ነው። የሀሩር የአየር ንብረት ዋነኛ መገለጫው ዓመቱን ሙሉ ከፍተኛ የዝናብ መጠን የሚያገኝ ክልል ነው። ስለዚህ መልሳችን ለ ነው ማለት ነው። ዘጠነኛ ጥያቄያችን በተለያዩ ቦታዎች የተለያየ የዝናብና የሙቀት መጠን ልዩነት እንዲፈጠር አብይ ምክንያት የሚሆነው የትኛው ክስተት ነው? የዝናብና የሙቀት መጠን ልዩነት እንዲፈጠር ዋና ምክንያት የሚሆነው የትኛው ክስተት ነው? ሀ የአየር ንብረት ይዘት፣ ለ የተፈጥሮ ሀብት፣ ሐመሮሃ የአየር ንብረት ተቆጣጣሪዎች፣ መ የአየር ጸባይ ይዘት። የዝናብና የሙቀት መጠንን ልዩነት እንዲፈጠር የሚያደርጉት ሐመሮሃ የአየር ንብረት ተቆጣጣሪዎች ናቸው። ለዚህ ቪዲዮ የመጨረሻ ጥያቄያችን የአፈር ሽርሸራን ለመከላከል እጽዋት አልባ በሆነ መሬቶች ላይ የዛፍ ችግኞችን የመትከልና የመንከባከብ ተግባር ምን ይባላል? የአፈር መሸርሸርን ለመከላከል እጽዋት አልባ በሆነ መሬቶች ላይ የዛፍ ችግኞችን የመትከልና የመንከባከብ ተግባር ምን ይባላል? ሀ ጣምራ የደን እርሻ ወይም አግሮፎረስትሪ፣ ለ ዳግም ድነና ወይም ሪፎረስቴሽን፣ ሐመሮሃ እርከን መስራት ወይም ቴሬሲንግ፣ መ ድነና ወይም አፎረስቴሽን። የአፈር መሸርሸርን ለመከላከል እጽዋት አልባ በሆነ መሬቶች ላይ ዛፎችን መትከልና መንከባከብ። መልሳችን የሚሆነው ድነና ነው። መ ድነና። እሺ ልጆች የዛሬዎችን 10 ጥያቄዎች ጨርሰናል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።